ጋይስ እንዴት ናችሁ? እኔ እንደዚህ ነው ቪዲዮ አልሰራም። ዶክተር አንዳንድ ወንዶች ያሳዝኑኛል በጣም ኬሚካል ቤታቸው ያሉ ሰዎች ሲቸገሩ በጣም ያሳዝኑኛል። በቀላል ነገር ኬሚካል ሳትጠቀሙ መድኃኒት ፋርማሲ ሄዳችሁ ሳትገቡ ባለትዳር ከሆናችሁ አልጋ ላይ ጫወታ ላይ ሳትስፋሽን ካለ ፍቅራችሁ ውስጥ እስከሆናችሁ ድረስ መደሰት ትፈልጋለች። እሷን ማርካት በቀላሉ እንደ መልካችን የእቃችንን ሳይዝ፣ ቁመት፣ ውፍረት ይለያያል። እሱን ሳትጨናነቁ በቀላሉ ትናንሽ እቃ ትንሽ ነው ብላችሁ የምታስቡ የምትጨነቁ ወንዶች ማለት ነው ዛሬ በቀለል ያለች ከዚች ወደዚህ እንዲያድግላችሁ ታደርጋላችሁ። ጠዋት ሁሌ ማለት ነው ለፀጉራችን ጄንትል ሳትፈጥሩ ስሙዝ ወደ ጎን ወደ ግራ ሳትረግፉ ስሙዝ እንደዚህ ስሙዝ ጄንትል በደንብ ሳትወጡ ማለት እንደዚህ ጄንትል ታረጋላችሁ። ከዛ እንደዚህ ያደርጋችሁ አንድ ስንት ደቂቃ በሶስት ደቂቃ እንደዚህ ካደረጋችሁ ታረጋላችሁ። ጄንትሊ ካለሰለሳችሁ በኋላ እንደዚህ በደንብ ጄንትሊ ከቤዝሜንቱ ጀምራችሁ ከቤዝሜንቱ ከላይ ብቻ እንደዚህ ሳይሆን ከቤዝሜንቱ ጀምራችሁ እንደዚህ ያደረጋችሁ ስትመጡ ጡንቻው ይገዳል። ከዛ ቁመቱ ይጨምራል። ኮንፊደንሳችሁ ይጨምራል። አብዛኛው ወንዶች ችግራችሁ ትንሽ ውስጣችሁ ተጨንቃችሁ ከጭንቀት ነፃ ስለሱ ያላችሁ ከጊዜ በኋላ ትንሽ አንድ 3 ቀን እንደዚህ ካደረጋችሁ ይሄን ተጠቅማችሁ ከ3 ወር በኋላ ብሌቪኒ አልዋሽም ታውታላችሁ። መቼ ነው? በስነ ስርዓት ከተጠቀማችሁ ግን እንደዚህ አማክሮኝ በስነ ስርዓት ተጠቅመው የተለወጡ ወንዶች ያመሰግኑኛል። እኔ ዶክተር አይደለሁ። ይመቻችሁ። ዋላ እጄን አበላሽው። ለእናንተ ብዬ እጄን አበላሽው። አጉል የሆነ ዶክተር